እግዚአብሔርን እንደመተው ራስን መተው የለም። እግዚአብሔርን እንደማጣት ራስን ማጣት የለም። ቅዱሳን ሲኦል መግባት የማይፈልጉት ሲኦል በጣም አስፈሪ ስለሆነ ሳይሆን ሲኦል ውስጥ እግዚአብሔር ስለሌለ ነው። አንተ እግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። ብዙ ነገር ለማሳካት ጥረናል። ብዙ ባዶነታችን ለመሙላት ጥረናል። የጎደለን ግን እግዚአብሔር። ከሃይማኖት መራቅ ወጣቶችን ለምን ወደ ችግር ያመራል? የመመለሻ መንገዶች ምንድናቸው? እንግዲህ ይሄ ብዙ ሰው ጥያቄ ነው። ሁላችንም አብዛኛው እንግዲህ ኦርቶዶክሳውያን በልጅነቱ ቤተክርስቲያን ይመላለስ ነበር። ሳንቦሻሽ መነጋገር የምንችለው ደግሞ ሁላችንም የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም ቤተሰቦቻችን ይዘውን እየሄዱ ስንቀበል አድገናል። እንግዲህ በመሃል መብሰል ሲመጣ ክፉና ደጉ መለየት ሲመጣና ዲዛይራችን ይሄ ደግሞ ለዓለም ያለን ፍላጎት እየጨመረ ሲመጣ ከእግዚአብሔር ቤት የራቅን ብዙዎች ነን። ሰንበት ተማሪ ነበርኩ፣ ዲያቆን ነበርኩ የሚሉ ሃይማኖታቸውን የቀየሩ በብዙ ውስጥ የተያዙ እና በስራና በብዙ የተለያየ ምክንያት ውስጥ ወደ ዓለም ጭልጥ ብለን የጠፋን ብዙ ሰዎች አለን። ይሄ እንግዲህ ከእግዚአብሔር መራቅ የሚያስከትለውን ነገር እንዲህ ነው ብሎ መናገር አይቻልም። ምክንያቱም ከእግዚአብሔር መራቅ እንዴት ሰላምን እንደሚነሳ ማንም ያልቀመሰ አለ ብዬ አላስብም። ምን አይነት ችግር ውስጥ እንዴት በቶሎ እና በቀላሉ ተሰባሪ እንዴት እንዳደረገን፣ እንዴት የሰው ፍቅር ለማኝ እንዳደረገን፣ እንዴት የሰው አቴንሽን ለማኝ እንዳደረገን፣ እንዴት በትናንሽ ነገሮች የሚያዝኑ ስሜታቸው የሚሰበሩ ሰዎች እንዳደረገን ሁላችንም እናውቃለንና እግዚአብሔርን እንደመተው ራስን መተው የለም። እግዚአብሔርን እንደማጣት ራስን ማጣት የለምና ከእግዚአብሔር ቤት እንደመራቅ መጉደል መክሰር የለም። ይሄ የቀመሰው ሰው ያውቀዋል። ሁላችንም በየሆነ ህይወታችን አጋጣሚ ውስጥ አሁን አገልጋይ የሆነን ወደ እግዚአብሔር የተመለስን ስጋው ደሙን እየተቀበልን ያለን ሰዎች እንኳን ብንሆን እግዚአብሔርን ማጣት ምን እንደሆነ በደንብ እናውቀዋልና ይሄ እንዲህ ነው የሚባል አይደለም። ሁላችንም በየትኛውም አጋጣሚ ውስጥ ያጋጠመን ኤክስፒሪየንስ ያደረግነው ነገር ስለሆነ ከእግዚአብሔር መራቅ መለየት ሞት ነው፣ በቁም ሞት ነው። እንደዛው ሆኖ ደግሞ እግዚአብሔር ያርግብንና ሞት ቢመጣ ደግሞ ሌላ ሁለተኛ ሞት ነው ማለት ነውና በስጋም እዚሁ በምድር እያለን ሞተንም በሲኦል እያለንም ደግሞ ከሞት በኋላ ባለው ህይወትም እግዚአብሔርን ማጣት በጣም ከባድ ነው። ቅዱሳን ሲኦል መግባት የማይፈልጉት ሲኦል በጣም አስፈሪ ስለሆነ ሳይሆን ሲኦል ውስጥ እግዚአብሔር ስለሌለ ነው። ለዛ ነው እግዚአብሔር የሌለበት ቦታ፣ እግዚአብሔር የሌለበት ህይወት በጣም አስፈሪ ሆነ። ለእንደዚህ አይነት ችግሮች ያጋጥማል። እንዴት መመለስ ይቻላል? መጀመሪያ በማመን ነው። እግዚአብሔር የምር መሐሪ እንደሆነ የምር ተቀባይ እንደሆነ ማመን። ለዚህ በጣም ትልቁ ምሳሌ የሚሆነው የሉቃስ ወንጌል ምዕራፍ 15 ላይ የተገለጸው የጠፋው ልጅ ታሪክ ነው። አባቱ በህይወት እያለ ገንዘቡን መካፈል ፈለገ። ያ ማለት አባቱን በቁም መግደል ነው። የትኛውም ልጅ አባቱ በህይወት እያለ የገዛ ውርሱን ወይም ንብረቱን ልካፈል አይልም ካልሞተ በስተቀር። ስለዚህ በቁም እንደገደለው ነው የሚቆጠሩና ያንን አድርጎ ብሩን ይዞ ሄደ። ቢሰራበት ቢለወጥበት ትልቅ ደረጃ ቢደርስበት በጣም ጥሩ ነበር። ግን ሁላችንም እንደምናውቀው ሴተኛ አዳሪዎች ላይ በመጠጥ በጭፈራ በትኖ ጨረሰው። የእሪያ ጠባቂ ሆነ። ከነበረበት የድሎት ህይወት ውስጥ ወጥቶ በረሃብ የሚሰቃይ ሰው ሆነ። ከእግዚአብሔር መራቅ ቀደም እንዳልኳችሁ ለዚህ ነው የሚጋርደውና ለዚህ ነው የሚዳርገው እና እሪያ የአሳማ ጠባቂ ሆኖ በጣም ከመራቡ የተነሳ እነሱ የሚበሉትን ምግብ እንኳን ለመብላት ይመኝ ነበር። ያን ጊዜ ነው ልቡ የነቃው። ልቡ ከነቃ በኋላ ከተነገጠ በኋላ አንድ ነገር ማሰብ ጀመረ። በአባቴ ቤት እንኳን እኔ አይደለም የአባቴ ሰራተኞች የሚበሉት ይተርፋቸዋል፣ እኔ ግን እዚህ ቁጭ ብዬ የእሪያን ምግብ እመኛለሁ አለና ወደ አባቴ እመለሳለሁ። ከልጆች እንዳንዱ አታድርገኝ፣ ከልጅህ ልባል አይገባኝም፣ ከሰራተኞች እንዳንዱ አድርገኝ እለዋለሁ፣ ከዛ በሰላም እኖራለሁ ብሎ አምኖ ተመለሰና እዚህ ጋር ማየት የሚገባን የመጀመሪያው ነገር አንዴ ጠፍተናል። አዎ እግዚአብሔር አዝኖብናል። አዎ አዝኖብናል። ግን ቅዱስ ዮሐንስ አፈወርቅ እንደሚናገረው እግዚአብሔር ኃጢአተኛውን ከኃጢአቱ ለይቶ የሚያይ አምላክ ነው። በጣም ይገርማችሁ፣ እኛ የሚሰርቅ ሰው ሌባ ነው የምንለው፣ ስም አለው አይደለ? ልክ እንደዛው ነው። ክርስቶስ ግን ሌባውን ልጄ ነው የሚለው፣ ድርጊቱን ስርቆት ብሎ ነው የሚጠራው። ስለዚህ እግዚአብሔር የሚጠላው እኛን ሳይሆን ኃጢአታችንን እና ኃጢአቱን ለብቻ ሰውን ለብቻ ለይቶ ማየት የሚችል አምላክ ነውና ልቡ ደነገጠበት፣ አወቀ። አሁን ቁጭ ብለን ስናስተውለው ምን አይነት ህይወት እየኖር እንደሆነ፣ እንዴት ቶሎ የሚያለቅስ የሚነጫነጭ በብዙ ነገር የሚከፋን ህይወት የማይሰምርልን ሰዎች ስናይ ይህ ነገር እኮ ከእግዚአብሔር መራቄ ነው እንዲያደረገኝ ከእግዚአብሔር ጋር ሰላም አለመሆኔ ብለን መንቃት ያስፈልጋል። አሁን ያለንበት እሪያ የሚል በጣም የቆሸሸ ህይወት ውስጥ ነው ያለነውና ከልብ እግዚአብሔርን ማመን ይምረኛል፣ ሄጄ እንደ ድሮ ልጅ ልባል እንኳን ባይገባኝ እንደ ሰራተኛ አድርገኝ። ምክንያቱም ቅዱስ ዳዊት እንደተባለው ከእግዚአብሔር ቤት ውጪ ከመሆን በእግዚአብሔር ፊት ውስጥ ተጥዬ ብኖር ይሻላል፣ በምድር ንጉስ ሆኜ ከምኖር በእግዚአብሔር ቤት ውስጥ ግን ተጥዬ ብኖር ይሻለኛልና ለካ በምድር ንጉስ ከመሆን በምድር ሀብታም ከመሆን የእግዚአብሔር ቤት ነዳይ መሆን ይሻላል። ሁሉ ጊዜ እንደምናገረው እግዚአብሔር ካለበት
እግዚአብሔር ከሌለበት ሀብታምነት እግዚአብሔር ያለበት ሀዘን ይሻላል፣ ድህነት ይሻላል። እግዚአብሔር ከሌለበት ጤነኝነት እግዚአብሔር ያለበት በሽተኝነት ይሻላል። ሁልጊዜም ቢሆን እግዚአብሔር ያለበት ነገር ፕሪፈር ማድረግ ያስፈልጋልና እንዴት እንመለስ ለምትሉኝ ሰዎች ቁጭ ብሎ ህይወትን ሪላይዝ እንደማድረግ የሚያነቃ ነገር የለም። የምትኖሪው ህይወት ከምንም ነገር በላይ እግዚአብሔር በጣም አስፈላጊ እንደሆነ ማሳያ ነው። ብዙ ነገር ለማሳካት ጥረናል፣ ብዙ ባዶነታችን ለመሙላት ጥረናል። የጎደለን ግን እግዚአብሔር ነውና የእግዚአብሔር መሐሪነት ማመን ይቅር ይለኛል እሺ ይለኛል ብሎ ማሰብ ያስፈልጋል። ያ የጠፋው ልጅ ሲመለስ ገና ከሩቅ ሆኖ አባቱ ካየው በኋላ ሮጦ ሄዶ ያቀፈው አባቱ ነው እንጂ ልጁ አይደለም። ስለዚህ ምንም ምክንያት አልፈልገም፣ ነግሬ ነበር አላለውም፣ እንዲቆጭ አላረገውም። ይበልጥ ከነበረው ክብር በላይ ያደረገው መጎናጸፊያ ያደረገለት፣ ፍሪዳ አረደውለታል፣ ለእጁ ቀለበት፣ ለሰውነቱ መጎናጸፊያ አድርጎ አጥቦ ቤቱ አስገባው። ደግሶ የጠፋው ልጅ ተመልሷልና ደስ ብሎኛል ብሎ ተቀበሉና እግዚአብሔር በመመለሳችን ደስ እንደሚለው ይበልጡን ከበፊቱ ጊዜ በላይ አክብሮ እንደሚቀበለንና ከውድቀታችን ሳይሆን ከመነሳታችን ብቻ ጉዳይ እንዳለው አስበን መመለስ ያስፈልጋል። ጸሎት፣ መጽሐፍ ቅዱስ ማንበብና መንፈሳዊ ልማዶች ወጣቱን ከጭንቀት እንዴት ያወጣዋል? ይሄ በጣም ጥሩ ጥያቄ ነው። እንግዲህ የጭንቀት መፍትሄዎቹ እነሱ እንደሆነ ተገልጿል ጥያቄው ላይ። ታዲያ እንዴት ነው የሚያግዙት ካላችሁኝ፣ ጸሎት እንግዲህ ትልቁ ቴራፒ ነው። ቅዱስ ዮሐንስ አፈወርቅ ጸሎት እንዴት ያለች መብት ናት። ምክንያቱም የትኛውም አይነት ባለስልጣን፣ የትኛውም ክብር ያለው ሰው አይደለም እናት አባታችን፣ ጓደኞቻችን እንኳን ለማግኘት ቀጠሮ ያስፈልገናል፣ ሊመቻቸው ያስፈልጋል። ጸሎት ግን ከእግዚአብሔር ጋር መነጋገር ነውና እግዚአብሔርን ለማናገር ምንም ደቂቃ አይጠይቅም። አሁን እኔ እዚህ ጋር ቀረጻውን አቁሜ ቀና ብዬ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብዬ ብጠራው ይሰማኛል። ስለዚህ በየትኛውም አጋጣሚ ላወራው እችላለሁና ከሱ በላይ መድኃኒት የለም፣ ከሱ በላይ ሐኪም የለም። ስለዚህ እንደ ጸሎት ቴራፒ የሆነ እንደ ጸሎት የሚፈውስ ነገር የለም። ለጓደኞቻችን፣ ለቤተሰቦቻችን፣ ለታመሙ ሰዎች፣ ለተጨነቁ ሰዎች በጣም ብንጨነቅ የመጨረሻው ልናደርግላቸው የምንችለው ነገር ለእግዚአብሔር ማሳሰብ ነው። አንተ ፈውሳቸው ማለት ነው። ስለዚህ ለራስም ቢሆን ትልቁ ቴራፒ፣ ትልቁ ድህነት ማግኛ ጸሎት ነው። ስለዚህ ሰው ከጭንቀት መዳን የሚፈልግ ከሆነ ነገን ከመፍራት እንዴት ነው መሆኑ፣ እንዴት ነው ማድረገው የሚሉት ጉዳዮች በጣም የሚያስጨንቀው ወጣት ነው እንግዲህ የበዛው። ጸሎት የሚያደርግ ሰው ግን አይጨንቅም። ምክንያቱም እግዚአብሔር ያነጋግረዋል፣ እግዚአብሔርን ያምነዋል፣ ሁሉ እንደሚያስተካክል በሱ ይተማመናል። መጽሐፍ ቅዱስ የሚያነብ ሰው ደግሞ የህይወት ልምድን ያገኛል። መጽሐፍ ቅዱስ የተጻፈው ለእኛ ብዙ ቅዱሳን አባቶች እንዴት የህይወታቸውን ጨለማ በብርሃን እንዳለፉ ማሳያ ነው። እስራኤላውያን ባህር ከፍሎላቸው እግዚአብሔር እንዳሳልፋቸው አይተናል። ዛሬ ያለህበትን ጭንቀት ባህር የከፈለ አምላክ ያንተን ጭንቀት ማሳለፍ አይከብደውም። ልክ መጽሐፍ ቅዱስ የሚያነብሰው በሙሴ በኩል ባህር ከፍሎ እስራኤልን ያሻገረ አምላክ እንዴት ይተወኛል ይላል። ዳዊትን ከእረኝነት አንስቶ ለንግስና ያበቃ አምላክ፣ ነቢያትን ሁሉ ከኃጢአተኝነት አንስቶ ለትልቅ ክብር ያበቃ አምላክ፣ ሐዋርያትን ከገጠር ከማይረባ ስራ ለቃቅሞ አውጥቶ 12 ሰዎች ዓለምን ሁሉ የቀየሩ ክርስቲያን ያደረጉ ሰዎች ያደረገ አምላክ እኔ እንዴት ይተወኛል ብሎ እንዲያስብ ያደርግለታልና ቅዱሳት መጻሕፍትን እንደማንበብ ቃለ እግዚአብሔርን እንደማወቅ ስንቅ የሚሆን ነገር የለም። የሚጨነቅ ሰው፣ የሚያዝን ሰው በሁሉም አጋጣሚ ውስጥ ለሱ ምሳሌ የሚሆን ሰው ያገኛል። መጽሐፍ ቅዱስ ላይ በጣም ብዙ ሺህ ሰዎች እልፍ ሰዎች መጽሐፍ ቅዱስ ላይ ህይወታቸው ታሪክ ተጽፏል። ያ የተጻፈው ዛሬ እኛ አንብበን እግዚአብሔር እነሱን ያሳለፈ አምላክ እኔንም ያሳልፈኛል ብለን የህይወት ልምድ እንድናገኝ ነውና መጽሐፍ ቅዱስ የሚያነብሰው ከጭንቀት ሊወጣ ይችላል። በዚህ መንገድ ነው መጽሐፍ ቅዱስ ወጣቱን ሊያግዝ የሚችለው። ሌላኛው መንፈሳዊ ልምዶች ናቸው። እንግዲህ ይሄ ቀደም እንዳልኳችሁ ጸሎት ከዚህ ውስጥ ይካተታል። እዚህ ውስጥ ጾም አለ፣ ስግደት አለ፣ ቤተክርስቲያንን ማገልገል አለ፣ ምጽዋት አለ። እነዚህ ሁሉ በጣም የሚገርማችሁ ለነፍስ ስንቅ የሆኑ ነገሮች ናቸው። ምክንያቱም መተማመኛ ይሰጣል። ነገ ክርስቶስ ተገልጦ ብራብ አብልተኸኛል፣ በጠማ አጠጥተኸኛል ብሎ ሲጠይቅ የምናቀርብበት ብቸኛው መልሳችን በእነዚህ መንፈሳዊ ተግባሮች ናቸው። በነገራችን ላይ ብራብ አብልተኸኛል፣ በጠማ አጠጥተኸኛል፣ ብታረዝ አልብሰኸኛል፣ ብታሰር አስፈተኸኛል፣ ጠይቀኛል የሚሉ ጥያቄዎች ስለ ሌሎች ሰዎች ብቻ አይደለም፣ ስለ ራስ ነፍስም የተጠየቀ ነው። ብራብ አብልተኸኛል ማለት የተራበችውን ነፍስን ቃል እግዚአብሔር አጥግባታል፣ አብልታታል ወይ ብሎ ሲጠይቅ ነው። ስጋዬን የተራበችውን ደሜን የተጠማችውን ነፍስን አብልታታል፣ አጠጥታታል ወይ? ብታሰር አስፈተኸኛል ወይ? በኃጢአት እስራት የታሰረችውን ነፍስን በንስሐ አስፈታታል ወይ? ብታረዝ አልብሰኸኛል ወይ ሲል ደግሞ በኃጢአት ምክንያት የተራቆተችውን ነፍስን በመንፈሳዊ ተግባሮች አልብሰሃታል ወይ? ከብርድ ጠብቀሃታል ወይ እያለ ነው። ስለዚህ እያንዳንዱ ጥያቄዎች ስለሌላ ሰዎች ብቻ ሳይሆን ስለኛም ነው እና እነዚህ መንፈሳዊ ተግባሮች ከጭንቀት የሚያድኑት ነገ እንዴት እሆናለሁ ከማለት ሳንዘጋጅ ከመድረስ የእግዚአብሔር ፍርዱ ከመድረሱ በፊት
እንግዲህ የእግዚአብሔር መልስ የምንመልስበት ትልቁ የህይወታችን ስንቆች ናቸውና በእነዚህ ተግባሮች ውስጥ ጭንቀት የሚባለው ነገር ከህይወታችን እንዲወጣ ይረዱናልና ይህንን ለወጣቱ በደንብ አድርጌ እመክራለሁ። ለአንተ ትልቅ የህይወት መርህ ካለ አንተን ይጠቀመና ለወጣቶች ሊጠቀሙበት የምትለው እንግዲህ ትልቁ መርሄ እኔ ባጭሩ ለመግለጽ አንዲት እናት የተናገረችው ቃል አለ። አንተ የእግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። በጣም አጭር ቃል ነው፣ ግን ብዙ ሰፊ ሐሳብ አለው። እንዴት አድርጌ ተረድቼ ወደ ህይወቴ አፕላይ እንዳደረኩት ማገልገል ለእግዚአብሔር ሁሉ ይሁን ነገር መተው የራስን ህይወት የሚያጎል ነገር እንዳልሆነ እኔም በራሴ ህይወት ምስክር ነኝና እኛ የእግዚአብሔርን ስራ ስንሰራ እሱ የኛን ስራ ይሰራልናል። የእግዚአብሔር ስራ ምንድነው ካላችሁኝ ሰው ነው። ሰውን ወደ ራሱ መመለስ ነው። ለእግዚአብሔር ከሰው በላይ ሌላ ጉዳይ የለውም። እዚህ ምድር ላይ ሌላ የሚወደው ሌላ ትኩረት የሚያደርግበት ፍጥረት የለም። ስለዚህ የሱን ስራ ማለት ሰውን ወደ እግዚአብሔር ለመመለስ ሰውን ወደ ንስሐ ህይወት ወደ ስጋ ወደሙ ህይወት ለመመለስ መጣር ማለት ከኋላ የሚጎድል ቤት ኪራይ፣ ከኋላ የሚጎድል የቤተሰብ ህይወት፣ ከኋላ የሚጎድል የምናጣው ምግብና ልብስ ይኖራል ማለት እንዳልሆነ ይሄ ትልቁ የህይወት ፕሪንሲፕል ነው። ምን ማለት ነው? እግዚአብሔር የሚያገለግል ሰው መቼም ቢሆን ወድቆ አይወድቅም። ለእግዚአብሔር ብሎ የሚኖር ሰው ከኋላ ያለው ጉዳይ አይጎልበትም። የቤቱ ጉዳይ የጓዳው ጉዳይ ሊጎልበት አይችልም። ምክንያቱም እግዚአብሔር ታማኝ አምላክ ስለሆነ ማለት ነውና ሁላችንም እግዚአብሔር ለማገልገል መጣር ስለ እግዚአብሔር ብሎ መኖር መጀመር አለብን። ሰው እንግዲህ ሊከተለኝ የሚወድ አስቀድሞ ራሱን ይካድለት ለትን መስቀሌን ተሸክሞ ይከተለኝ ያለው የማቴዎስ ወንጌል ምዕራፍ 6 ላይ ክርስቶስ። ስለዚህ ራስን ይካድ ማለት ሁሉን ነገር ትተን ራሳችን ሁሉ ትተን ለእግዚአብሔር አሳልፈን መስጠት አለብን። ያንን ስናደርግ ግን ከኋላ የሚጎድል ጓዳችን የሚጎድል የእንጀራ መሶባችን ይጎላል ማለት እንዳልሆነ እግዚአብሔር በቃሉ ምስክርነት ሰጥቷልና አንተ እግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል የሚለው ትልቅ የህይወት መርህ ነው። ወጣቱ ይህ ትውልድ ከቤተክርስቲያን እንዳይርቅ በአሁኑ ሰዓት መደረግ ያለበት ትልቁ ነገር ምንድነው? እንግዲህ ይሄ የሁለታችንም ኃላፊነት ነው። ቤተክርስቲያን ውስጥ ያሉት አገልጋዮች ኃላፊነት ነው፣ የቤተክርስቲያን ኃላፊነት ነው። የወጣቱም የኛም ደግሞ ኃላፊነት ነው። የመጀመሪያው ቤተክርስቲያን እንግዲህ ሳትፈልግ ቀርታ አታውቅም። ሁሉ ጊዜ ወንጌል እንደተሰበከ ነው። ሁሉ ጊዜ ንስሐ እንደተባለው በነገራችን ላይ ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ስራ አስፈትተናታል ይላል። ያ ማለት ዛሬ ንስሐ ግቡ ስጋው ደግሞ ተቀበሉ የሚለው ስብከት የቤተክርስቲያን አልነበረም፣ የትንሿ ቤተክርስቲያን ነው። ትንሿ ቤተክርስቲያን ማለት ቤተሰብ ማለት ነው። እናት፣ አባት፣ እህት፣ ወንድም እነሱ ነበሩ ቤት ውስጥ ቁጭ አድርገው እኛ ነበርን ልጆቻችን ልንመክር የሚገባው። ግን ያንን ባለማድረጋችን ቤተክርስቲያን ክርስቶስ ያዘዛትን ትእዛዝ ትታ ዛሬ በእኛ ስንፍና ምክንያት ስራ ፈትሆናለች ይላል። ክርስቶስ ያዘዛት ምንድነው? በአብ በወልድ በመንፈስ ቅዱስ ስም ደቀ መዛሙርት አሕዛብን ሁሉ እያስተማራችሁ እያጠመቃችሁ ደቀ መዛሙርት ያድርጓቸው ነውና ዛሬ ቤተክርስቲያን ወደማያምኑት እግዚአብሔር አምላክ አይደለም ብሎ ሌላ አምላክ ወደሚያመልኩት ሰዎች በመሄድ አሕዛብን እንድታስጠምቅ ነበር ክርስቶስ ያዘዛት። የኛ ስንፍና ግን የኛ በህይወት አለመጠንከር ወደ እግዚአብሔር አለመቅረብ ግን እሷን ሁሉ ጊዜ ስለ ንስሐ ነው ስለ ስጋው ደግሞ ወደ እግዚአብሔር ስም መመለስ እንድትሰብክና እንድታስተምር አድርጓታልና ቤተክርስቲያን ሁሉ ጊዜም ቢሆን ክርስቶስ ጴጥሮስን ወደ ጥልቁ ጣለው እንዳለው መረቧን ወደ ታች ጥላ እስከ ታች ድረስ የምትሄድ ቤተክርስቲያን ናት። በአንድ አጥር ብቻ የተከበበች እና መንፈሳዊ ህይወት ባላቸው አገልጋዮች ስለሆነች ብቻ የምታደላ ቤተክርስቲያን አይደለችም። ከምንም ነገር በላይ ትልቁ ዓላማዋ ሁሉንም ምእመናን ልጆቿን በክርስቶስ ቀኝ ማሳለፍ ነው። ስለዚህ ቤተክርስቲያን ማድረግ ያለባትን ሁሉ እያደረገች ነው ያለችው። እኛ ግን ቢያንስ አጠፋፋችን ለመገኘት ቢሆን በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም አንዳንድ ሰው የጠፋንበት አጠፋፍ ለመገኘት የሚመች አይደለም። መስማት አንፈልግም። በተቻለን አቅም ዛሬ ቤተክርስቲያን በየሶሻል ሚዲያው በየቦታው ሁሉ ቃል እግዚአብሔር አለ። አሁን ይህንን የምትሰሙት እንኳን ሌላ ነገር ባያችሁበት ስልካችሁ ወይ ሌላ ነገር ባየንበት ፒሲያችን ነው ቤታችን ድረስ መጥቶ ሰፋችን ላይ ተኝተን የሆነ ጊዜ ቤተክርስቲያን ከሆነ ጊዜ በፊት ለመማር ቃል እግዚአብሔር ዛሬ የምትሰሙትን ቃል እግዚአብሔር ለመስማት ብዙ ርቀት ሄዳችሁ ቤተክርስቲያን መገኘት ነበረባችሁ። ለዛው መምህር ተለምኖ መጥቶ ከየት ቦታ ጠፍቶ መጥቶ ተገኝቶ ነበር። ዛሬ ግን ቤተክርስቲያን ጓዳችን ስር መታለች። ከዚህ በላይ ምንም ልታረግ አትችልም። እግዚአብሔር እኛን ለመመለስ ከዚህ በላይ ወዴትም ርቀት መሄድ አይችልምና ይሄንን አሁን የምንሰማውን ቃል እግዚአብሔር እንኳን ሰምተን ወደ እግዚአብሔር መመለስ ካልቻለን የኛ አጠፋፍ ለመገኘት የሚመች አይደለምና ቢያንስ እንጠፋ እንኳን ፍጹም አንጥፋ። ይሄንን በጣም ትልቁ ምክሬ ነው። ዛሬ ያለው ወጣት ለነገ ጤናማ መንፈሳዊ ሕይወት ለመኖር ካሁን ጀምሮ ምን መደረግ አለበት? የሁሉ ነገር መጀመሪያ ራስን ንጹህ ማድረግ ነው። ስለዚህ እኔ የምመክረው የመጀመሪያው መንፈሳዊ ተግባር የንስሐ አባት መያዝ ነው። ያልያዛችሁ ሰዎች ካላችሁ የንስሐ አባት ያዙ። ንስሐ አባት የሌለው ሰው መሪ እንደሌለው መኪና ነው። ወዴትም ቢሆን አቅጣጫ አይደለም። መንገዱ ኮረኮንች ከሆነ አንድ ጠጠርም ቢሆን ወደ ገደል ትመራለች። ስለዚህ ሰው መሪ እንዲኖረው በክርስቶስ አንደበትነት በኩል በእግዚአብሔር አንደበትነት አይንተ እግዚአብሔር አይደል የሚባሉት የእግዚአብሔር አይኖች ናቸውና በእግዚአብሔር መመራትን ፈልጉ ከሆነ የንስሐ አባት ያዙ።
ከዛ በኋላ ንስሐ ግቡ። የንስሐ አባት ያላችሁ ደግሞ ቶሎ ቶሎ ንስሐ ግቡ፣ ስጋው ደግሞ ተቀበሉ። የሁሉ ነገር መጀመሪያ እሱ ስለሆነ ከዛ መንፈሳዊ ተግባራት ማድረግ ነው። መጸለይ፣ መጾም፣ መስገድ፣ ቤተክርስቲያን ደግሞ በየቀኑ መመላለስ መቻል። አዎ ኃጢአት በጣም ከባድ ነው። ክፉ ልማድ አለ፣ ብዙ ኃጢአት አለ። ያንን አድርጎ ለጸሎት መቆም በጣም አሳፋሪ ነው። ግን እንደዚህ አይነት ጉዳዮችን ወደ ኋላ ብሎ በንስሐና ስጋው ደግሞ መመላለስ፣ ቅድም እንዳልኩት ይሄንን እንድናረግ የሚያግዘን የሆነ ሰርክል ውስጥ መግባት ያስፈልጋል። ጓደኞችን መያዝ ያስፈልጋልና የሁሉ ነገር መጀመሪያ ራስን በንስሐ ሳሙና ማጠብ ነው። ለወጣቱ መልእክት ካለ ነው እንመለስ ነው ምለው። አያዋጣም። ያለንበት መንገድ በጣም የሚያከስር መንገድ ነው። ምክንያቱም እግዚአብሔር ወጣት ነው፣ ብዙ አልኖረም፣ ብዙ የሚያሳየው ነገር አለ ብሎ ሞትን ወደኛ ከማምጣት ወደ ኋላ የሚል አምላክ አይደለም። ሞትም የሚረዳ አሁን አንዳንዶቻችን ምንድነው እንደዚህ አይነት ጉዳይ ፍርድ ጉዳይ የሞት ጉዳይ ሲወራ አረ እግዚአብሔር የሚረዳ አምላክ ነው። አሁን የሚረዳ አምላክ ነው። ግን መሞት ባለብን ሰዓት ሁላችንም እንሞታለን። ግን የአብዛኞቻችን አኗኗር መቼ እንደምንሞት እንደማያውቅ ሰው አይደለም። የሆነ የተሰጠን ጊዜ እንዳለ በ80 ዓመት በ70 ዓመታችን እንደምንሞት ስናረጅ ንስሐ እንደምንገባ ስጋው ደግሞ እንደምንቀበል ነው የምናስበው። ግን እንደዛ እንዳይመስላችሁ። ዘመናችን እንግዲህ ብዙ ወጣቶች የረገፉበት ብዙ ህጻናት የረገፉበት ጊዜ ነው። ስለዚህ ሞትን እያሰብን ወደ ንስሐ ወደ ስጋው ደግሞ መቅረብ ያስፈልጋል። አሁን የምታዩዋቸው የምትሰሟቸው የምታደርጓቸው ፋንሲ ነገሮች ደስ የሚያሰኙ ነገሮች ሁሉ ለነገ እሳት ማቀጣጣያችን ነው። ለዘላለም የምንቃጠልበትን እሳት ማቀጣጣያችን ነውና እዚህ ጊዜ ላይ አሁን ምናልባት ወደ መንፈሳዊ ህይወት መቅረብ ስንፈልግ ብዙዎቻችን እንደመነኩሴ ጭምት ሆነን ከሁሉ ነገር ተቆጥበን ወይ ደግሞ እኛ በመናስበው መልኩ ፋራ ሆነን ከሁሉ የተገለለንና ምንም የሚያምር ነገር ሳናደርግ የምንኖር ስለሚመስለን ወደዚህ ህይወት መግባት የምንፈራው። ግን ከሁሉ ነገር በላይ ከዘመናት በላይ ቀድማ የዘመነች ቤተክርስቲያን ያለችና እነዚህ ነገሮች ሁሉ ወደ ኋላ ብሎ ለእግዚአብሔር ብሎ ትቶ እንደ ወጣት የእግዚአብሔር አገልጋይ መሆን ያስፈልጋል። ለዛ ነው ጠዩ ሰለሞን የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ያለው። የጭንቅ ቀን ማለት ምናልባት እድሜ ሲገፋ ማለት ይሆናል። ብዙዎች እናትና አባቶቻችን ማስቀደስ እየፈለጉ ዛሬ ወገባቸው እግራቸው ስለማይችል ብቻ ተቀምጠው ያስቀድሳሉ ሁል ጊዜ እየተመኙትና አሁን እግዚአብሔር ማገልገልን በምትችልበት አቅምህ ማታገለግል ከሆነ የጭንቅ ቀን ይመጣል። ያንን ማሰብ ያስፈልጋል። ሌላኛው የጭንቅ ቀን የተባለው ሞት ነው። ሞት ሳይመጣ በጉብዝና በወጣትነት ጊዜ እግዚአብሔርን አገልግል። የመጨረሻው ራሱ ክርስቶስ በምጽአቱ ሳይመጣ እና ሳናፍር በህዝብ ሁሉ ፊት አንገታችን ሳንደፋ በዚህ የጉብዝና ወራታችንን ፈጣሪያችን እንድናስብ ጠይቃለሁ። እግዚአብሔር ይስጥልኝ። ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃለሁ። ወስብሐት ለእግዚአብሔር።